Mr. Aman Fissahaziot is being acknowledged for outstanding contributions to the professional and successful media broadcasting system in Ethiopia and internationally. በጣም ያንሰዋል። በጣም ያንሰዋል። ለኢቢኤስ ቤተሰብ በሙሉ እንኳን ደስ አላችሁ። አቶ ፍሳ ግርስከራስ ሴትን አስከባሪ በጣም አመሰግናለሁ ኢትዮ አሜሪካን ቼምበር ኦፍ ኮመርስ እንደዚህ አይነት የሪኮግኒሽን ጊዜ በማዘጋጀታችሁ እጅግ በጣም በክብር አመሰግናለሁ። ኢቢኤስ ለኔ ብቻ ሳይሆን ከኔ ጋር አብረው ለመሰረቱት እዚህ የሚገኙ ወንድሞች አሉኝ። አንዴ እየተነሱ ብታጨበጭቡላቸው ደስ ይለኛል። ኖህ ፍስሐጽዮን አንዴ ተነሳ። ሙሴ ፍስሐጽዮን አንዴ። እዚህ የሌለ ሌላ ወንድም አለን አዲስ አበባ ያለ ነብዩ ያሬድ ጦም ልሳን ባለህበት ተነሳ። ኢቢኤስን ለመመስረት ኦሽን ኦፍ ሚራክልስ አይተናል። ከሁሉም በላይ ላመሰግነው እንፈልገው እግዚአብሔርን ነው። ቀላል ጉዞ አልነበረም፣ የፈተና ጉዞ ነው። ከመጀመሪያውም ሲነሳ ሚሽን ኢምፖሲብል የሆነ ተቋም እንድንመሰርት እንግዲህ ቪዥኑ ሲመጣልን አይሆንም የሚለው ይበዛ ነበር እና ያንን አይሆንም የሚለውን የሐሳብ ማዕበል እንድናሸንፍ እና ያን ማዕበል ደግሞ እንድናስፈጽም ያን ራዕይ የሰጠንን እግዚአብሔር አመሰግናለሁ። ከዛ በተረፈ ቀደም እንዳመሰገንኳቸው ከኔ ጎን ሆነው አንድ ላይ ሆነን ስንመሰርት የለፋንበት በጣም ተግተን የሰራንበትን ተቋም ያልተመሰገኑ ያልታወቁ ወንድሞቼ ኖህንና ሙሴን በጣም አርጌ ላመሰግናቸው ፈልጋለሁ። ከዛ በተረፈ እንድትነሳ አሁን ደግሞ እንፈልጋት አንድ ሴትዮ አለች። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐጽዮን አንዴ ተነሺ። በጣም ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለች ማክዳ አሰፋ ነች። አንዳንዴ ከጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም፣ ግን ላመሰግናት በጣም እፈልጋለሁ። ከዚህ አልፎ እህታችን ሄለን ደሞ አለች። 15 ዓመት ዳያስፖራውን ከአገር ቤት ካለው ህብረተሰብ ጋር ስታገናኝ ዕውቀትን ስታስተላልፍ ቆይታለች። አሁንም ትቀጥላለች። የኛው ስለሆነች የትም አትሄድም። በዚሁም ሰዓት እነ ሰይፉንም ላመሰግን እፈልጋለሁ። እነሱም 15 ዓመት ተግተው ሰርተዋል። ሰለሞን ቲክቶክ እንዲሁም 14 ዓመት ተግቶ ከኛ ጋር ሰርቷል። ሌሎችም እንደነ ቲጂ እዚህ ያሉት እንደ ሳይመን በችግር ሰዓታችን በጣም ኃይለኛ ኮንትሪቢዩሽን ያደረጉ ሰዎች አሉ እና የኢቢኤስ ሳክሴስ በጣም በብዙ ሰዎች አሁን ልጠራቸው በማልችል ሰዎች የተደገፈ ነው። በእኛ ሐሳብ ብቻ ሳይሆን እንግዲህ 44 ፕሮግራሞች በአንድ ሳምንት ውስጥ እናወጣለን። 44 እነዚህ 44 ፕሮግራሞች አሴምብሊ ላይን ኑሯቸው ማኒፋክቸር የሚደረጉ ፕሮግራሞች አይደሉም። የሐሳብ ቅንብር፣ የሐሳብ ክሪኤቲቪቲ በየሳምንቱ እየተቀያየረ የሚወጡ ወጥተውም ደግሞ አሸናፊ ሆነው ብጠራላችሁ ሁሉንም ፕሮግራሞች ታቋቸዋላችሁ። ይሄንን የሚያደርጉ ኃይሎች በሞላ ላመሰግናቸው እወዳለሁ። ከዚህ ባለፈ በማርኬቲንግ ከኛ ጋር አጋር ሆነው ሲሰሩ የቆዩ እንደነ ካክተስ
ዘሌማን ሌሎችም የኤጀንሲዎች በጣም ወደ ላይም ስንወጣም ወደ ታችም ስንወጣ አጠገባችን የነበሩ ተቋሞች እንደነ ኢትዮ ቴሌኮም ኮመርሻል ባንክ መቼም በጥሩም በመጥፎም ጊዜ ያልተለዩ ትላልቅ ድርጅቶች ከዛም አልፎ እናንተ እና የኢትዮጵያ ሕዝብ ተመልካቾቻችንን በክብር ላመሰግናችሁ እወዳለሁ እና አሁንም እኛ ተግተን በኢንፎቴንመንት ዘርፍ ከዲያስፖራ ወጥቶ ኢትዮጵያ ገብቶ ዓለም አቀፍ የገባ ተቋም ነው ኢቢኤስ። ይህንን የኢትዮ አሜሪካን ቼምበር ማህበርም አባል ነን። ስለዚህ እንደ ሳክሴስ ስቶሪ እኔን ሳይሆን እንደኛ አይነት ተቋማት ከዚህ ሂደው ከኢትዮጵያ መጥተው ኢትዮጵያ ሀገር አስተምራን አሳድጋን እንደገና እዚህ መተን ሀገራችን ደግሞ ተመልሰን ኢምፓክት ለማድረግ ቃል ሁላችንም ብንገባ ደስ ይለኛል። አመሰግናለሁ።